ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር። ስድስተኛ ወይዘሮ ኡባ መሐመድ ሁሴን የትውልድ ቦታ አዲስ አበባ የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በህግ ሁለተኛ ዲግሪ በስራ አመራር አሁንም ሁለተኛ ዲግሪ በሰብአዊ መብት ያላቸው የሥራ ልምድ በኢትዮጵያ ሶማሌ ክልል ምክር ቤት በአባልነት ያገለገሉ በኢትዮጵያ ሶማሌ ክልል የፍትህ ቢሮ ኃላፊ ሆነው ያገለገሉ በኢትዮጵያ ሶማሌ ክልል የኢንቨስትመንት ቢሮ ኃላፊ ሆነው ያገለገሉ የኢፌድሪ ሴቶችና ህፃናት ጉዳይ ሚኒስትር ሆነው ሚኒስትር ዴታ ሆነው ያገለገሉ በኢትዮጵያ ሰብአዊ መብት ኮሚሽን የሴቶችና ህፃናት ጉዳዮች ኮሚሽነር ሆነው ያገለገሉ ያሉ ሲሆን አሁን እንዲመደቡ የተፈለገበት ቦታ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር። 7 ዶክተር አምባቸው መኮንን ሲሳይ የትውልድ ቦታ ጎንደር ደቡብ ጎንደር የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ ሁለተኛ ዲግሪ በፐብሊክ ፖሊሲና ኢኮኖሚክስ አሁንም ሁለተኛ ዲግሪ በዓለም አቀፍ ፋይናንስና ኢኮኖሚ ልማት ሶስተኛ ዲግሪያቸውን በኢኮኖሚክስ ያገኙ የሥራ ልምድ በአማራ ብሔራዊ ክልላዊ መንግስት የሥራ አመራር ኢንስቲትዩት ዳይሬክተር የነበሩ የአማራ መልሶ መቋቋምና ልማት ድርጅት አመልድ ዋና ዳይሬክተር የነበሩ የአማራ ብሔራዊ ክልላዊ መንግስት በምክትል መስተዳድር ማዕረግ የንግድና ኢንዱስትሪ ቢሮ ኃላፊ የኢንዱስትሪና ከተማ ልማት ቢሮ ኃላፊ ሆነው ያገለገሉ የኢፌድሪ ኮንስትራክሽን ሚኒስትር ሆነውም ያገለገሉ የፖለቲካ ሁኔታ የኢህአዴግና ባዴን ስራ አስፈጻሚ ኮሚቴ አባል አሁን ያሉበት የሥራ ኃላፊነት የከተማ ልማት ኮንስትራክሽን ሚኒስትር ሲሆን አሁን እንዲመደቡ የቀረቡበት የኢንዱስትሪ ሚኒስትር እንዲሆኑ ነው። 8ኛ አቶ ሞቱማ መቃሳ የትውልድ ቦታ ግንደበረት የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በስታቲስቲክስ ሁለተኛ ዲግሪ አሁንም በስታቲስቲክስ ያላቸው የሥራ ልምድ ላለፉት 27 ዓመታት በተለያየ ኃላፊነት በኦሮሚያ የተለያየ ቢሮዎች ላይ ያገለገሉ የውሃ መስኖና ኤሌክትሪክ ሚኒስትር ሆነው ያገለገሉ የኦሮሚያ የውሃ ማዕድንና ኤነርጂ ልማት ቢሮ ኃላፊ ሆነው ያገለገሉ የፖለቲካ ተሳትፏቸው የኦህዴድ ማዕከላዊ ኮሚቴና የኢህአዴግ ምክር ቤት አባል አሁን ያሉበት ኃላፊነት የማዕድን ነዳጅና ተፈጥሮ ጋዝ ሚኒስትር እንዲሾሙ የቀረቡበት የሀገር መከላከያ ሚኒስትር። 9ኛ ወይዘሮ ፎዚያ አሚን አልዬ የትውልድ ቦታ ምዕራብ ሐረርጌ የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በህግ ሁለተኛ ዲግሪ በተቋማዊ አመራር እንዲሁም ሶስተኛ ዲግሪያቸውን በሰላምና ደህንነት በመስራት ላይ የሚገኙ የሥራ ልምዳቸው በተለያዩ ኃላፊነት ከዞን እስከ ክልል በኦሮሚያ ያገለገሉ የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሆነው ያገለገሉ በኦሮሚያ ብሔራዊ ክልላዊ መስተዳድር በምዕራብ ሐረርጌ ዞን የሴቶች ጉዳይ ኃላፊ ሆነው ያገለገሉ የፖለቲካ ተሳትፏቸው የኦህዴድ ማዕከላዊ ኮሚቴና የኢህአዴግ ምክር ቤት አባል አሁን ያሉበት ኃላፊነት የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ እንዲሾሙ የቀረቡበት የባህልና ቱሪዝም ሚኒስትር። 10ኛ አቶ አህመድ ሼዴ መሐመድ የትውልድ ቦታ ነገሌ ቦረና የትዳር ሁኔታ ያገቡ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ ሁለተኛ ዲግሪ በቢዝነስ አድሚኒስትሬሽን እና ኢንተርናሽናል ቢዝነስ ሁለተኛ ዲግሪ አሁንም በህዝብ ተሳትፎ ልማት ማህበራዊ ያጠኑ የሥራ ልምድ የሶማሌ ክልል የግብርናና ገጠር ልማት ቢሮ ኃላፊ የሶማሌ ክልል የአርብቶ አደር ገጠር ልማት ቢሮ ኃላፊ የሲቪል ሰርቪስ ማሻሻያ ቢሮ ኃላፊ የሶማሌ ክልል ኢንቨስትመንት ቢሮ ኃላፊ የኢኮኖሚ ትብብር ሚኒስትር ዴታ ሆነው ያገለገሉ የፖለቲካ ተሳትፏቸው የኢሶዴፓ ማዕከላዊ ኮሚቴ አባል አሁን ያሉበት ኃላፊነት የትራንስፖርት ሚኒስቴር እንዲመደቡ የቀረቡበት የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር። 11 አቶ ጃንጥራር